ዋይ ኢትዮጵያ! ኧረ ኢትዮጵያ ምነው ጣርሽ በዛ! ኧረ ምነው ኢትዮጵያ መከራሽ በዛ! ሀገራችንን ሰላም ቢያደርጋት እግዚኦ ማረነ ክርስቶስ። የግድ ካራኛ አንገት ላይ መምጣት አለበት እኛ ለማልቀስ። የእያንዳንዳችን ደም መፍሰስ አለበት። የቤተ ክርስቲያን ደም ማለት እኮ ይሄ ነው። የቤተ ክርስቲያን ስቃይ ማለት እኮ ይሄ ነው። የቤተ ክርስቲያን ህመም ማለት እኮ ይሄ ነው። ታዲያ በዚህ ዘመን በኃይለኛው በእግዚአብሔር ፊት ራሳችንን ያላዋረድን መቼ ልናዋርድ? በዚህ ዘመን ዝቅ ያላ፣ በዚህ ዘመን ሌላ ነገር መተው፣ በእግዚአብሔር ፊት መዋረድ ዛሬ ነው። እግዚአብሔር እንዲደርስልን ለምነ ነው እንዲሰማን እንዲህ ነው። ስለዚህ ነገር ጾመ መቼ ነው ሺ ምህላ ብንይዘው? መቼ ነው ሺ በኃይለኛው በእግዚአብሔር ፊት የምናለቅስ? እንደ ባለፉት ጊዜያት ሲሆን የግድ ከል መልበስ ያለብን እንደዛ አይነት ጉዳይ ሲፈጸም ነው። መቼ ነው የምንደነግጠው? መቼ ነው የምናለቅስ? መቼ ነው ደም እንዲቆም? መቼ ነው በቀል እንዲደርቅ የምናነባው በኃይለኛው በእግዚአብሔር ፊት? መቼ ነው የምንዋረደው? እግዚአብሔር እንደዚህ ካልሆነ አይቀበልን። አሁን የሚያስፈልገን ይሄ ሳንዋረድ አንሰማም። እግዚአብሔር ቃላችንን እንዲሰማ እንፈልግ የለ፣ በቃ እንዲለን እንፈልግ የለ። አሁን ራሳችንን በቃን ነው። ይበቃል ዝላይ፣ ይበቃል ኃጢአት፣ ይበቃል ክፉ መንገድ፣ ይበቃል የስካሁኑ ጎዳናዬ። እግዚአብሔር እንዲሰማ ቃሌ በእግዚአብሔር ፊት እንዲሰማ ከኃጢአት ጋር ልቆራረጣ እሱ ነው የሚያስፈልገው። አሁን እናልቅስ። አሁን የምር ንጹህ፣ አሁን የምር ምህላ እናድርስ። አሁን አመድ ላይ እንነስንስ። አሁን እናልቅስ፣ አሁን እናልቅስ። ዋይ ኢትዮጵያ! ኧረ ኢትዮጵያ ምነው ጣርሽ በዛ! ኧረ ምነው ኢትዮጵያ መከራሽ በዛ! ኧረ መከራሽ በዛ! ኧረ በቃ በለን መድኃኔዓለም። ወይኛ ከሆንን መከራ ያለብን እኛን ውሰደን መድኃኔዓለም። ኧረ በእኛ የተነሳ ሕፃናት አይቃጠሉ መድኃኔዓለም። በቃ በለን፣ ወይኛን ሰብስብና ውሰደን። አልቻልም አባባ፣ አልቻልም እናታችን ድንግል ማርያም፣ አልቻልም። እባክሽን፣ እባክሽን አግዥን፣ እባክሽን አገርሽን አትተያትማማ። ጨከንሽባት። ምነው በአገርሽ ጨከንሽባት? አስራት በተቀበልሻት አገር ምነው እነዛ የወረዱት እንባዎችሽ የት ሄዱ ድንግል ማርያም? እነዛ የወረዱት እንባዎችሽ በስደት በልጅሽ ገላ ላይ የወረዱት እንባዎች ምነው እናቴ፣ ምነው በኢትዮጵያ ጨከንሽባት? ኧረ በቃችሁ በይን ድንግል ማርያም። ኧረ በስደትሽ ይዘንሻል። ኧረ በተሰደሽው ስደትሽ ይዘንሻል። ኧረ በአንድ ልጅሽ ይዘንሻል ድንግል ማርያም ሆይ እባክሽ ራሪ፣ እባክሽ አልቅሺ፣ እባክሽ አማልጂ። ኧረ ኢትዮጵያን ነፃ አውጪን። ኧረ ከከበበን ጭራቅ አውጪን። ጭራቅ ከበባት እኮ ኢትዮጵያ። ሰው ሰውን በላው፣ ሁሉም ጭራቅ ሆነ፣ ሁሉ ጭራቅ ሆነ። ዋይ ኢትዮጵያ፣ ዋይ ኢትዮጵያ! ለጠላቶቻችን መዘባበቻ ሆነች፣ ለጠላቶቻችን የእጅ መቀሰሪያ ሆነች። እናንተ የገዛ ወገናችሁን አርዳችሁ የምትበሉ እናንተ ሰው ናችሁ ወይ እየተባሉ ወገኖቼ፣ ከዚህ በኋላ ኑሯችን ከማጋ ነው? ማን ነው ጎረቤታችን? ከዚህ በኋላ እኮ ሰው ሀገር እኮ ብንሄድ የሚቀበለን የለም። አውሬዎች መጡ ተብለን ነው የምንሸሸው። አራጆች መጡ ነው የምንባለው። እነዚህ ሰው የሚበሉ እኮ ነው የምንባለው። ክብራችን እኮ ተወደቀ፣ ክብራችን ተነጠቀ፣ ተዋረድን እኮ ወገኖች። አረ እግዚአብሔር ማስተዋል ይስጥ። አረ ክብራችን ይመልስልን። እግዚአብሔር ውስጣችን ሁላችን ይባርከን ወገኖች። ሀገራችንን ሰላም ቢያደርጋት ሰሜኑ ሰላም እንዲሆን፣ ምስራቁ ሰላም እንዲሆን፣ ምዕራቡ ሰላም እንዲሆን፣ ደቡቡ ሰላም እንዲሆን፣ ሀገራችን ሰላም እንድታገኝ፣ ሕዝባችን ሰላም እንዲያገኝ መድኃኔዓለም ይስማ። በቁስሉ የፈወሰን ዛሬም ከሕመማችን ይፈውሰ። ከባርነት ወደ ነፃነት ያወጣን ዛሬም ነፃነታችንን ይስጠ፣ ሰላም ይስጠ። እስቲ አሁንም እጃችሁን ከፍ አድርጉና እግዚኦ ማረነ ክርስቶስ። ሞት ሰለቸን፣ በቃን። ደም መፍሰስ ሰለቸን፣ ይበቃናል። ሀገሪቷ እረፍት ያስፈልጋታል። ሕዝቡ እረፍት ያስፈልገዋል። ስለኛ ደም ፈሰሰ እኮ፣ በሱ ቁስልኛ ተፈወስን እኮ። ሌላ ደም አያስፈልግም።
ሌላ ደም በግፍ ሊፈስ አይገባም። አው ይሄ ወገኖቼ እንዲህ አይነት እኩይ ተግባር፣ እንዲህ አይነት ኢሰብአዊ ድርጊት ታሪክ ይቅር የማይለው ተተኪ ትውልድን ዋጋ የሚያስከፍል ተገቢ ያልሆነ እግዚአብሔር የማይወደው ሰውም የማይፈልገው ኢሰብአዊ ድርጊት የሰው ልጅ ደም በከንቱ ማፍሰስ፣ ይሄ እኩይ ተግባር በማንም ዘንድ የተወገዘ ነው።